አባቶቼ ወንድሞቼ እዚህ ቦታ ላይ እየተሰራ ያለው ነገር ለእናንተ ብዙ ላይ ከብዳችሁ ይችላል። ነገር ግን ከፊት ለፊታችሁ የምታዩኝ ልጃችሁ ወንድማችሁ አላህ በእዝነቱ አላህ Subhanahu Wa Ta'ala በእዝነቱ በቸርነቱ ከኩፍር ጨለማ ያወጣው ከአላህ ውጪ ያለን ነገር ሲያመልክ የነበረ ክርስቲያን ሲመላለስ የነበረ ልጃችሁ ነኝ እኔ አላህ ከኩፍር ጨለማ ያወጣኝ ለሊት ተነስቼ ቤተ ክርስቲያን ሲመላለስ የነበረ ግንብ ስሳለም የነበረ ግዑዝ ነገርን ጠብቀኝ እርዳኝ ስል የነበርኩኝ ልጃችሁ ነኝ። የእስላምን የላ ኢላሃ ኢላላህ የላ ኢላሃ ኢላላህ ጸጋ እናንተ ላታውቁ ትችላላችሁ። እኔ ግን ከአላህ ውጭ ያለን ነገር መገዛት ኩፍርን ስለማቀው የእስላምን ጸጋ የእስላምን ኒዕማ ከእናንተ በተለየ መልኩ አውቀዋለሁ። ወላሂ በጎሳዬም አይደለም በሀብቴም አይደለም በእውቀቴም አይደለም በአላህ እዝነት በሱ ቸርነት ነው አላህ ከድንጋይ አምልኮት ከጣዖት አምልኮት አውጥቶ ዛሬ ለሱ ስጁድ እንድወርድ ያደረገኝ። ግን ከዛ በላይ የሚያሳምመኝ ከዛ በላይ የሚያስለቅሰኝ ዛሬ ሙስሊሞች አላህ ላኢላሃ ኢላላህ እንዲያውቁ ካደረጋቸው በኋላ ነብዩን እንዲያውቁ ካደረጋቸው በኋላ ለቀብር ሲሰግዱ ለፍጡር ሲሰግዱ ማየት ከዛ በላይ ያመኛል። ወላሂ እኔ በኩፍር ላይ ከነበርኩበት ጊዜ የበለጠ ህመም የሚሰማኝ